በጣም ተጨንቀሃል፣ መውጫ ቀዳዳው ጠፍቶብሃል፣ ነገሮች ሁሉ አልሳካ ብለው ግራ ገብቶሃል። እንግዲያውስ ይህ መልእክት ላንተ ነው። የዓለማቱ ጌታ አላህ እንዲህ ይላል፣ ላ ተሕዘን ኢነላህ መዓና፣ አትዘን አላህ ከእኛ ጋር ነው። ያለህበትን ሁኔታ ማንም ባይረዳህም በልብህ ያለውን ሰባሪ ጭንቀት ግን አላህ ያውቀዋል። አንተ አልችልም ስትል እሱ ይቻላል ይልሃል። አንተ በቃኝ ስትል እሱ ግን አዲስ መንገድ ይከፍትልሃል። ጭንቀትህ በአላህ ችሎታ ፊት ምንም አይደለም። አሁኑኑ እጅህን ወደ ሰማይ ዘርጋና ያ ረብ በለው። ሁሉንም ነገር ለሱ ተወው። ልብህ እንዲረጋጋ ደግሞ ይህንን ዚክር አዘውትር። ላ ሐውለ ወላ ቁወተ ኢላ ቢላህ፣ ከአላህ በስተቀር ምንም ኃይልም ሆነ ብልሃት የለም። ይህ መልእክት ለሌላም ተጨንቆ ላለ ወንድም ወይም እህትህ እንዲደርስ ሼር አድርገው። ለተጨማሪ እስላማዊ ምክሮች ሰብስክራይብ አድርጉ።